በዓለማችን በከፍተኛ ደረጃ ለማፈር ይዘው ከሚጓዙ ታላላቅ ወንዞች መካከል የአባይ ወንዝ ግንባር ቀደም ተጠቃሽ ነው። ወንዙ በቢሊዮን ኪዩብ የሚገመት የኢትዮጵያ ለማፈር ከሀገሪቱ ደጋማ አካባቢዎች በመጠራረግ ወደ ሱዳንና ግብጽ ከዚያም ማለፍ ሲል ደግሞ ወደ ሜዲትራኒያን ባህር ይዞ ይገባል። በዚህ መልኩ ሀገሪቱ ከፍተኛ የሆነ የመሬት መከላት እየገጠማት ነው። ታላቁም የኢትዮጵያ ህዳሴ ግድብ በዚህ ወንዝ ላይ መሰራቱ ደግሞ ለደለል ተጋላጭ እንዲሆን አድርጎታል። በአሁኑ የተፋሰስና የአካባቢ ጥበቃ ተግባራት በጥናት አስደግፎ በወንዙ ተፋሰስ አካባቢዎች ተግባራዊ ማድረግ ካልተቻለም የግድቡን የአገልግሎት ዕድሜ እንደሚያሳጥረው ነው በአዲስ አበባ በተደረገው ጥናታዊ መድረክ ላይ ምሁራን የገለጹት። ዶክተር አደፍርስ ወርቁ የአካባቢና ደን ምርምር ኢንስቲትዩት ዳይሬክተር ናቸው። ከዚህ በፊት የአካባቢ ጥበቃ ስራ ባለመስራቱም ከጥቅም ውጭ የሆኑ ግድቦች በኢትዮጵያ መኖራቸውን ያነሳሉ። ቦርከና የሚባል ግድብ ወሎ ውስጥ አንደኛው አንገረብ ጎንደር ውስጥ ተሰርቶ በጣም በጥቂት ዓመታት ውስጥ የሚፈለገው ስራ ሳይሰሩ ጠፍተዋል። የጠፉት ምንድነው በደለል ነው። በታላቁ የኢትዮጵያ ህዳሴ ግድብም ከፍተኛ ጥንቃቄ መደረግ እንደሚገባ ነው ዶክተር አደፍርስ የመከሩት። ግድብ ውስጥ ማከማቸት ያለብን ውሃ ነው፣ ድንጋይ፣ አሸዋ፣ ጠጠር አይደለም። ነገር ግን ግድብ ውስጥ ጠጠር፣ አሸዋ፣ ደለል በየአመቱ የሚገባ ከሆነ የዛ ለ100 ዓመት ውሃ ይይዛል ብለን ያቀርነው ግድብ ወደ ላይ ከፍ እያለ እስከ ጭራሽኑ በጥቂት ዓመታት ውስጥ በደለል ሊሞላ ይችላል ማለት ነው። ዶክተር አዳነች ያሬድ የኢትዮጵያ ተፋሰስ ልማት ዋና ዳይሬክተር ሲሆኑ በኢትዮጵያ ወንዞች ላይ የሚከናወኑ የተፋሰስ ልማቶች ቅንጅት የጎደላቸው በመሆናቸው ውጤታማ እንዳልነበሩ ይጠቅሳሉ። ችግሩን ለመቅረፍም አዲስ እቅድ መዘጋጀቱንም ነግረውናል። ተፋሰስ ልማት ባለስልጣኑ እንደ ሀገር አቀፍ ወደ አንድ ስለመጣ በፊት ለየብቻ ነበር። አባይ ለብቻ ራሱን ችሎ ባለስልጣን፣ አዋሽ ለብቻ፣ ስምጥ ሸለቆ ሐይቆች ለብቻ የነበረበት ሁኔታ ስለነበር አሁን ግን እንደ ተቋም አንድ ስለሆነ እንደ ሀገር አቀፍ ለማዘጋጀት ዝግጅት ላይ ያለንበት መድረክ አለ። ከዛ በኋላ በጋራ እየተናበብን በጋራ የምንሰራበት ሁኔታ ነው የሚቀጥለው ማለት ነው። እስካሁን በተደረጉ ጥናቶች ታላቁ የኢትዮጵያ ህዳሴ ግድብ ለደለል ተጋላጭ መሆኑ ተረጋግጧል ብለዋል ዶክተር አዳነች። የተለያዩ ጥናቶች ተጠንቷል። ደለሉ ይሄ ምንም ጥያቄ የለውም። ቅድም እዛ ጋር የዘርዝሬያቸዋለሁ ፕሬዘንቴሽኑን ሳቀርብ። ለምንድነው የተመናመነ ስለሆነ ደን የለውም፣ ሽፋኑ የተመናመነ ስለሆነ የመሬቱ እየተሸረሸረ ሄደው ያው ግድቡን ነው የሚሞላው። ስፔሲፊክ ፖይንቱን ባንልም ማለት ነውና ስለዚህ ግድቡን ደለል በሚሞላበት ጊዜ ለታሰበለት አላማ አይውልም። ግድቡ በአጭር ጊዜ ከአገር ውጭ ይሆናል እና እነዚህ የተለያዩ ጥናቶች ዩኒቨርሲቲዎች የተለያዩ ጥናቶች ያደርጋሉ። ተቋሙ እነዚህ ዩኒቨርሲቲዎች የሚያደርጉትን ጥናት ይደግፋል፣ ያበረታታል። ከዩኒቨርሲቲዎች ጋር በጋራ እየሰራን ያለንበት ሁኔታ ነው ያለው። የህዳሴው ግድብ ግንባታ ህዝባዊ ማስተባበሪያ ጽህፈት ቤት የፕሮጀክት ማኔጅመንትና የአካባቢ ጥበቃ ጉዳዮች ዳይሬክቶሬት ዳይሬክተር አቶ ሰለሞን ተካም የአማራ፣ ኦሮሚያና ቤንሻንጉል ጉሙዝ ክልሎች ግድቡን ከደለል ለመከላከል ግንባር ቀደም ሚና መጫወት አለባቸው ብለዋል። 20-30 ዓመት ነው እያሉ ያሉት ምሁራኑ በዚህ ስራ ላይ የተሰማሩት ያቀረቡት ሪፖርት እና አስተያየት እንደዛ ነው የሚገልጸው። ነገር ግን አሁንም ጊዜው አልረፈደም። ያው እነዚህ የሚመለከታቸው ባለድርሻ አካላት፣ አርሶ አደሩ፣ የተለያዩ ባለድርሻ አካላት በተለይ ሶስቱ በተፋሰሱ በአባይ ተፋሰስ የሚገኙ ሶስቱ ክልሎች የአማራ፣ የኦሮሚያና የቤኒሻንጉል ጉሙዝ ክልሎች የአመራሩ ለዚህ ትኩረት ሰጥተው ከሰሩ ያለውን ነገር ማዳን እንደሚቻልም ይሄም አንድ ትልቅ ተስፋ ነው ያለው ማለት ነው።